ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? የመኪያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ሰላም ሁሉ አልሐምዱሊላህ። ረመዳን እንዴት ነበረ? ከኛ ጋር ረመዳን እንግዲህ ያው ተገባዷል። ወላሂ በናፍቆት ጥሎን እየሄደ ነው። ብቻ መልካም ስራችን አላህ ይቀበልን ይቀበላችሁ ብያለሁኝ። በያላችሁበት ውድ ቤተሰቦቼ ዛሬ ያው ትንሽ የወጥ አሰራር ነው ይዤላችሁ መጣሁት። ከዚህ በፊት ለቅቄ ይሆን አላውቅም። ይሄ ቪዲዮ ተቀርጾ የተቀመጠ ነው። እኔ ወላሂ ቢዚ ከመሆን የተነሳ በጣም የተቸገርኩ ስለሆነም ቪዲዮም አልለቅም አቁም ያለውኝ በጣም ቢዚ ነው ወላሂ። በዚህ ረመዳን አልሐምዱሊላህ ብያለሁኝ። እንደምታዩት ካለቀ በኋላ ነው የቀረስኩት፣ ግን የተወሰነ የቀረስኩት ቪዲዮ አለኝ። እዚህ ጋር የተጠቀምኩት 2 ዶሮ ነው። ያው ፋሚሊ በጣም ብዙ ስለሆነ የሚጠቀመው 2 ዶሮ ነው ማለት ነው ሀባይቤ። ያው በሎሚ እንግዲህ ሀበሾች በማጠብ በጽዳት አንታማም። በደንብ አርጋችሁ በጨውና በሎሚ ለ3 4 ደጋግማችሁ ጠቡ። ዶሮ ሽታ አለው። ከዛ በኋላ በፈላ ውሃችን እዚህ ሩዝ ከጎን እንቀቅላለን። ነጭ ሩዝ ብዙዎቻችሁ በተለያየ አይነት ሩዝ ይቀቀላል። አንዳንዳችሁ ቅርንፉድ ሄል መጨመሩ አላችሁ። አንዳንዳችሁ ደግሞ ሽንኩርት እንትን ቆልታችሁ ሽንኩርት ከታችም ከላይ የምታደርጓላችሁ። ይለያያል በየቤቱ ብቻ ማድረግ ይቻላል። በዚህ አጋጣሚ የሆነ ጥራኋቸው ነገሮች አሁን ኦልሬዲ ለጊዜው ነጭ ሩዝ ነው የቀቀልኩት። ይሄ ነጭ ሩዝ ደግሞ ዘይትና ጨው ብቻ ነው ተጠቅሜ የቀቀልኩት ማለት ነው። በየቤቱ እንደሚሰራው ብዙ ጊዜ እኔ ስለ ሩዝ እለቃለሁኝ ተመሳሳይ ስለምሰራ ብዙ ጊዜ እንደ ሰዎቻችሁ ፍላጎት ነው። ቤቶቻችሁ ነው ስራችሁን የምትሰሩት ማለት ነው። እንደ ሰዎቻችሁ በያላችሁበት ማለት ነው። እና ውድ ቤተሰቦቼ ምን ለማለት ፈልጌ ነው ባጭሩ ይሄን ወጥ ለመስራት ብዙ ግብአት አያስፈልገንም። ያኔ አጠር መጠን ባለ ነገር ነው የምንሰራው። ቪዲዮ ከሌለ እነግራችኋለሁ። የቆረጥኩት በዚህ መልኩ ነው። ትናንሽ አድርጌ ነው የቆረጥኩት። በዚህ መልኩ ከቆረጣጣችሁት እንግዲህ ሙድ ያዙ። ከቆረጣችሁት በኋላ ካሞን ፍልፍል አስወድ ምናምን የሚባሉት ባህራቶች ሚክስድ የሆኑ አረብ ቤት ያላችሁ ልጆች ታውቁታላችሁ፣ ጨምሮ። ይሄ ካሞን ሚክስድ ነው ማለት ሁሉም ባህራት ሁሉም ቅመም ያለው። እዚህ ጋር ደግሞ ኮርኩም ማለት እርድ፣ የኢትዮጵያ እርድ። ያው እዚህ ኮርኩም፣ ፋብሪካ፣ ኦርጋኖ ትንሽ ጨምሮ ያለው ዛዕተር ወይም ፍልፍል አስወድ ይሄ እና እነዚህን ጨምራችሁ ማለት የተፈጨ ነጭ ሽንኩርት፣ ዝንጅብል ነበረኝ የተዘጋጀ እሱን ጨመርኩበትና ትንሽ ዘይት አደርጋለሁ። ከዛን እዚህ ጋር ለብን አለኝ። ይሄን ለበን እመተዋለሁ። እርጎ ማድረግ ትችላላችሁ። በዚህ አጋጣሚ የተለያየ አይነት የእርጎ ግብአቶች ብትጠቀሙ ለእንትን ይሄዳል፣ ለዶሮ ያስኬደዋል፣ ያለሰልሰዋል። ያው ትርጉሙ ለዶሮ በጣም እንዲስላሴ እንዲሰጠው ነው። ሲበላ ፍቅቅ ብሎ እንዲነሳ ምናምን የሚያደርገው ሮብ ነው ብዙ ጊዜ ዶሮ። እና በዚህ መልኩ 2 ማንኪያ ተጠቀሜ እመተዋለሁ በደንብ አድርጌ። በርከት አድርጌ ነው የጨመርኩት። እዚህ ጋር 4 ማንኪያ ጨመርኩ ይመስለኛል። ምክንያቱም ብዙ ነው ዶሮ። ከ2 ማንኪያ ባታበዙት ጥሩ ነው። ያን ያህል በትንሽ የምትሰሩ ከሆነ እንደየ መጠናችሁ ማለት ነው። ከዛ በኋላ በማምቻ መታውት ቅመሙና እርጎን ለበንም አድርጌያለሁ። በነገራችን ላይ እርጎን አድርጌያለሁ። በርከት ያለ ዶሮ ስለሆነ ነው። አንድ ሎሚ ያረኩበት። ጨውም እንዳትረሱ እዚህ ላይ አርጉና በደንብ አርጋችሁ አድርጋችሁት ከዛ በኋላ እንደዚህ ጨምሩ። በነገራችን ላይ ዶሮዋን እንደዚህ ትናንሽ አድርጋችሁ ከቆረጣችኋት እንትን አድርጉ ይገባ ራሱ ወደ ውስጥ እንዲገባ ቅመሙ ምናምን ዝብዝፍ አድርጋችሁ ራስ ብትተውት ጥሩ ነው። መሀሉንም ደግሞ ቆረጥ እንደ ጥብስ ብታደርጉት ጥሩ ነው። ከዚህ በኋላ ያው ኦልሬዲ ሽንኩርታችን ተዘጋጅቷል። ሽንኩርትና በዘይት ትንሽ እናቁላለን፣ ወይም በሰምን ወይም በገበታ ቅቤ ባላችሁ ነገር መጠቀም ትችላላችሁ። ለጊዜው ነው የተጠቀምኩት ሰመን ነው። ከዛ በኋላ ይኸው አዘጋጅቼ ዶሮ አለኝ። እዚህ ጋር ሽንኩርት፣ ቲማቲም አለኝ። እንደምታውቁት እንግዲህ እኔ ሎሚ ካጠገቤ አይርቅም ማለት ነው። ሎሚ በጣም እወዳለሁ። ለዶሮ ለምናምን አንዳንድ ነገሮችን እጠቀማለሁ። ሎሚ በጣም አሪፍ ነው። እና ሰላጣ ምሰሩ እንግዲህ ታውቁታላችሁ። እሱ ከሌለ ቲማቲምዬን እንግዲህ አትብሏት፣ ከባድ ነው ለሆድ። እና ስራችን ያው እዚህ ጋር ከየቀረጻችንም ላይ ትንሽ እየተቸገረን ነው። እንግዲህ አውፉ በሉን።
ውህዳችን መልሶ እዚህ ጋር መጣ። ቪዲዮ ለምን እንደሆነም አላውቅም። ወደፊት ወደ ኋላ እያለ እያስቸገረኝ ነው። ከዛ በኋላ እንደዚህ ለወስ አድርጋችሁ ቁጭ አድርጉት። ፍሪጅ ብታስገቡት ደግሞ በጣም የተሻለ ነው። የምርን የሚላችሁ የተሻለ ጣዕም ሰጠዋል። ቀድሟችሁ ከመስራታችሁ በፊት ብታዘጋጁት እንደዚህ በጣም ቆንጆ የሆነ ወጥ ነው የምትሰሩበት። እኔ ለጊዜ ፈጠን ያለ ነበር የምሰራው። ያው እዚህ ጋር ሮሴም ዶቅ እያለ ነው። ከዛ በኋላ እዚህ ጋር ሂደት ታዩታላችሁ እንደሚመስል ፈጭቼ አምጥቼው እዚህ ካትቼዋለሁ ማለት ነው። ሽንኩርቱ ነው በነገራችን ቅድም ሳቁላለው የነበረው ሽንኩርት፣ ቲማቲሙ ምናምን ፈጭቼው ወደ ድስት መለስኩት። ከዛ ቲማቲም ሳልሳችሁን አድርጋችሁ ከዛ በኋላ በደንብ ካቁላላችሁ በኋላ የዘይት ምልክት ማውጣት ሲጀምር ዶሮአችሁን ከተት አድርጉት። በደንብ ብታቁላሉት የተሻለ ነው። ልክ የፓስታ ሶስ መስሎ እስከሚወጣላችሁ እስከሚታያችሁ ድረስ ዘይቱ ወደ ላይ መውጣት እስከሚጀምር ድረስ ብታቁላሉት የተሻለ ነው። አንድ ቶማት ሳልሳ ጨምሬ ያለውኝ፣ ማጂ ደግሞ ጨምሬ ያለውኝ። እቺ ማጂ ደግሞ የጨመርኩት አታብዙ ማጂ። ብዙ ጊዜ እኛ ማጂ ነው የምንጠቀመው፣ ግን ጨውን ብታደርጉ የተሻለ ነው። አንድ ማጂ ወይም አንድ ከግማሽ ተጠቀሙ ለማንኛውም ነገር። ከዛ በላይ ባታደርጉ የተሻለ ነው። ጣዕሙን ብዙ ነው እንትን የሚያደርገው የሚያጋንነውና እዚህ ጋር ያው ቅድም ነግሬያችሁ ነበር፣ ፈጭቼ አምጥቼው ነው ብያችሁ ነበር። ያው እዚህ ጋር እንደምታዩት ነው የፈጨሁትበትን ፓርት እዛ ላይ በአንት ነው። ከዛ ጨዋችሁን ጭምር አድርጋችሁ ከዛ በኋላ እንደዚህ ማሻአላ